አንዳንድ ሰው ካሜራው 3 ካልሆነ ማይፈልጋል ጭራሽ ሙሉ ለሙሉ አይፎን ማይዝ ማይፈልጋል። መነሻ ዋጋ ከ1000 ብር እስከ 2500 ብር ድረስ በሁሉም ሞዴል ከስተም ከቨሮች እኛ ጋር ማግኘት መኪና ላይ ቻርጅ ማድረግ ኦቨር ቻርጅ ማድረግ ፕላስ ፓወር ባንክ በጣም መጠቀም ሪንግ ላይት በተለያዩ ኢንቾች ሄድሴቶች ኦሪጂናልም ማስተር ኳሊቲም እኛ ጋር ማግኘት ይችላሉ። ለኮንቴንት ክሬተሮች ሞር የተሻለ ነው። እንዲያውም ካሜራም ስልክም የተሻለ ነው። አንድ ላይ የተሻለ ወጪ ቀናሽ መርካቶ ቲዩብ። ኦኬ ስሜ ካሊድ አህመድ ይባላል። የድርጅቱ ባለቤት ነኝ። ሀቅ ስቶር ማለት ሀቅ ነው የምንሰራው ንጹህ ዕቃ የምንሸጠው ማለት ነው። የተለያዩ አፕል ፕሮዳክቶች ፕሌይስቴሽኖች፣ ላፕቶፖች፣ ሳምሰንግ እና አይፎን ዩዝድ እና አዲስ ስልኮች እንይዛለን። ብዙ አይነት መጣጥ አለ። ኢሮፕ አብዛኛው እቃዎች የሚመጡት ከኢሮፕ ነው። አሜሪካ የሚመጣለ ከዱባይም ከተለያዩ እንትኖች የሚመጡ አሉ። ከከስተመርም ንጹህ መንገዛቸው እቃዎች አሉ። ኤክስቼንጅ የምናደርጋቸው እቃዎች አሉ። በዛ መልኩ ነው ለከስተመሩ እቃ የምናቀርበው የምንሸጠው። አይፎን የምንይዘው ከአይፎን ኤክስ ጀምሮ ነው። ከአይፎን ኤክስ እስከ አይፎን 16 ፕሮ ማክስ እስከ መጨረሻው ሞዴል እንይዛለን። እንዲሁም አክሰሰሪዎች ላይም እንደዛው የተለያዩ አክሰሰሪዎች፣ የስልኮች አክሰሰሪዎች እንዲሁም ሄድሴቶች፣ ኦሪጂናል ሄድሴቶች እንሸጣለን። ፕሪኦርደር እንቀበላለን። ማንኛውም ሰው ማርኬት ላይ ብዙ ጊዜ የሚያጋጥመን እኛ ስቶሬጅ ነው። የተለመደ ስቶሬጅ አለ 256 512። አንዳንድ ሰው ለስቶሬጅ በደንብ የሚጠቀማለ 1 ቴራ ድረስ ትላልቅ ስልኮች ላይ 15 ፕሮ ማክስ ላይ 13 ፕሮ ማክስ ላይ አሉ። እነዛ ስልኮች ላይ ኦርደር አድርገን በሳምንት ውስጥ እናደርስላቸዋለን። ዩዝድ ከሆነ ላይክ ባትሪ ላይፉ ዋጋ ዲፈረንስ ይኖራል። ፕላስ ኮንዲሽን ማተር ያደርጋል ዋጋ ላይ። እቺ አይፎን ኤክስኤስ ናት። ኤክስ ነው የምንጀምረው። ኤክስ አሁን ጄሌ ስለሌለ ነው። ኤክስ ዋጋ ስነግራቸው በ256 ጂቢ በዩዝድ 25000 በአዲስ ደግሞ 27500 እንደ ስቶሬጁ 28500 ድረስ ይሄዳል። 256 ሲሆን ከፍ ይላል ስቶሬጁ 27500 አዲስ ከተባለ ማለት ነው። በዩዝድ ከተባለ እንደ ስቶሬጁ እስከ 23000 ብር 24000 ብርም ይገኛል። አሁን ከ8 ፕላስ በኋላ የወጡ ናቸው። ፌስ አይዲ ከሚጀምረው ከነዚህ ነው። ከአይፎን ኤክስ ነው ፌስ አይዲ የሚጀምረው። ፕላስ ስክሪን ናቸው ይለያያል። ባትሪ ዛት ማች አያስደስትም፣ ግን ያው ኖርማል እንደ አይፎን በቂ 11 ብቻ ቤዝ ሞዴል ናት። አድ የሚያደርገው ነገር አለ። ሞዴላቸው ለየት ተደርገው ነው የሰሩት። ሰው ትንሽ ይወዛገባል። ፕሮማክሱ ሲሆን ትንሽ ፊዚካሊ ከፍ ይላል፣ ያኛው ደግሞ አነስ ይላል። ፕላስ ደግሞ ባትሪ ካፓሲቲው ከፍ ይላል፣ ተወሰነ ከፍ ይላል ፕሮማክስ ሲሆን። ፕላስ እና ፕሮ ፊዚካሊ ይለያያል፣ ባትሪ ላይፋቸው ይለያያል፣ ካሜራ አቀማመጣቸው ይለያያል፣ ኤቭሪቲንግ ይለያያል። እቺ አይፎን 11 ሁለት ካሜራ የሚጀምረው በእነዚህ ነው። ፕላስ ባትሪ ናቸው የተሻሻለ። ፊዚካሊም እንደምታያቸው ሁለት ካሜራ የሚጀምረው ከነዚህ ነው። ሁለት ካሜራ እንደዚህ የሚጀምረው ከነዚህ ከአይፎን 11 ነው። ሌላ ብዙ ፊቸሮች አሉ። ስቲል እኔ እየተጠቀምኩ ራሱ ማላቃቸው ብዙ እንትኖች አሉ። አሁን እነዚህ አይፎን 11 በ128 ጂቢ አሪፍ ኮንዲሽን ላይ ከተባለ እስከ 38000 ብር 37000 ብር ድረስ እንደ ባትሪ ላይፉ እንደ ኮንዲሽኑ ይለያያል። ለ64 ጂቢ አላቸው። 64 ጂቢ ዝቅ ስንል ደግሞ እስከ 34000 ብር 33000 ብር ድረስ ይገኛል እንደ ኮንዲሽን እንደ ባትሪ። አይፎን 11 ፕሮ ሞዴል ፊዚካሊ ከፕሮ ማክሱ ቅድም እንደነገርኩ ከፕሮ ማክሱ እቺ አነስ ትላለች፣ ያን ደግሞ ፊዚካሊ ከፍ ይላል። ይሄ ፕሮ ነው። ፕሮ ማክሱ ደግሞ ሲሆን ፊዚካሊ ከፍ ይላል። 11 ፕሮ ካሜራ ላይ 3 የሚጀምረው ደግሞ ከነዚህ ነው። ፊዚካሊ ደስ ይላሉ ስልኮቹ። አነስ ያለ እጅ ላይ ብዙ እንትን የማይል ነገር ነው። የተለያዩ ፊቸሮች አሉት። ፌስ አይዲ ትናንሽ ስልኮች ላይ ማናያቸው ከአይፎን ኤክስ በታች ተያይዞ የመጣ ነው። ማናገኛቸው ፊቸሮች አሉ እነዚህ ላይ። ፕላስ ዋጋቸው እንደ ኮንዲሽን እንደ ባትሪ በ64 ጂቢ እና በ256 ጂቢ ያላቸው 128 ጂቢ ያላቸው በ64 ጂቢ ሲሆን እስከ 45000 ብር ድረስ፣ በ256 ጂቢ ደግሞ እስከ 48000 ብር 50000 ብር ድረስ እንደ ባትሪ እንደ ኮንዲሽን እናገኛለን። ከቅድም ካየኸው ፊዚካሊም ተለቅ ይላል። ባትሪ ካፓሲቲውም ካሜራ እንትኑ ከዛኛው ከፍ ያለ ነው። እዚህ 11 ፕሮ ማክስ ፊዚካሊ እንትን ያምራል። ከለር ቴክስቸራቸው ያምራል። አይፎን ላይ የተለያየ በየሞዴሉ የተለያየ ከለር አለው። አዳዲስ ከለር ይዞ ሲመጣ የተለያየ ቴክስቸሮች አሉት። የከለር ቴክስቸሮች 11 ፕሮ ማክስ ከ45000 ብር ጀምሮ እስከ 55000 ብር ድረስ
እንደ ስቶሬጁ እንደ ኮንዲሽን እንደ ባትሪ ማግኘት ይችላል። 64 ጂቢ 64 እና 256 አላቸው። በ64 ጂቢ እስከ 45000 ብር እስከ 47000 ብር እንደ ኮንዲሽን ለባትሪ ማግኘት ይችላል። በ256 ጂቢ ደግሞ ዩዝድ አሪፍ ኮንዲሽን ከተባለ እስከ 50000 ብር እስከ 48000 ብር እናገኛለን። በማቅረቦች ችግር የለብንም። የትኛውም ጨረታ የትኛውም ድርጅት ምንም አይነት ፕሮዳክት ከፈለጉ ከኛ መውሰድ ይችላል። አንዳንድ ሰው ካሜራው 3 ካልሆነ ማይፈልጋል ጭራሽ ሙሉ ለሙሉ አይፎን ማየት ማይፈልጋል። አይፎን 12 ፊዚካሊ እነዚህ ቀየር ብለው የመጡ ናቸው ከነበሩት ከአይፎን 11 ሳይንትኖች ፊዚካሊ እነዚህ ቀየር ጠርዛቸው እነዚህ ተቀየረው የመጡ ናቸው። ፕላስ ደግሞ 5G ሰፖርት ያደርጋሉ። እስካሁን የነበሩት ያሳየው ለ5G ሰፖርት ያደርጉም 5G ሰፖርት የሚጀምሩት ከአይፎን 12 ነው። መኪና ላይ ቻርጅ ማድረግ ኦቨር ቻርጅ ማድረግ ባትሪዎቹን በጣም ይጎዳቸዋል። ፕላስ ፓወር ባንክ በጣም መጠቀም እሱ ባትሪ ላይፍ ላይ ማተር ያደርጋል። ብራንድ ኒው እስከ 48000 ብር 49000 ብር ድረስ አለ። እንደየስቶሬጃቸው ይለያያል። እነዚህ በ128 ጂቢ ስቶሬጅ አዲስ ከተባለ እስከ 50000 ብር 256 ደግሞ ከተባለ እስከ 55000 ብር ድረስ ዲፈረንስ አላቸው፣ ዋጋ ዲፈረንስ አላቸው። 11 ፕሮ ፕሮ ሞዴል ላይ ሲሆን ደግሞ 3 ካሜራ ሆኖ ይመጣል። ፊዚካሊ ተመሳሳይ ሆኖ 3 ካሜራ ሆኖ ይመጣል። እነዚህ 12 ፕሮ በ256 ጂቢ እስከ 55000 ብር እስከ 58000 ብር ድረስ እንደ ዋጋ እንትኑ ብራንድ ኒው ሲሆን እስከ 62000 ብር 63000 ብር ድረስ ይሄዳል። በ12 ብቻ ከሆነ ወደ 6 ከለር አላቸው። ላይት ሌመን ከለር፣ ላይት ግሪን ከለር አለ፣ ብሉ ከለር፣ ነጭ ከለር፣ ጥቁር ከለር፣ ሚድናይት ከለር አለ። ምን ያልጠቀስኩት አለ፣ ቀይ ከለር አለ። ወደ 6 ነው አጠቃላይ። ፕሮማክስ ሳይዙ ተለቅ ይላል። መለያ ከለር ናት። በሌሎች ሞዴሎች ላይ የለም። አሁን 13 ፕሮማክስ ላይ ይሄ ከለር የለም። 11 ፕሮማክስ ላይ ለእያንዳንዱ በየአመቱ ሲወጣ ሁሉም የራሱ አንዳንድ ከለር ይዞ ይወጣል። የ12 ፕሮማክስ መለያ ከለር ደግሞ ችኛ። እነዚህ ካሜራ ላይ ሞር የተሻሉ ናቸው። 11 ፕሮማክስ በጣም ከዛኛው ሞር የተሻሉ ናቸው ለቪዲዮ። ባትሪ ካፓሲቲያቸውም ከፍ ያለ ነው። ፊዚካሊም እንደምታያቸው እነዚህ ከ65000 እስከ 73000 ብር ድረስ አለው። እንደ ስቶሬጁ እንደ ባትሪ እንደ ኮንዲሽን ንጹህ ኮንዲሽን ከሆነ እስከ 78000 ብር። እነዚህ 12 ፕሮማክሶች በአሪፍ ኮንዲሽን በሚባል እስከ 68000 ብር እንደ ባትሪ እንደ ስቶሬጁ ዋጋ ዲፈረንስ ይኖረዋል። ከፍ አለ ከተባለ 70000 ብር። አይፎን 13 ይሄ አይፎን 13 ይባላል። ሲኒማቲክ ከነዚህ የሚጀምረው ካሜራ ላይ 2 ነው እንጂ 3 በለው በቃ አሪፍ ከ12 ፕሮማክስ ሞር የተሻለ ነው። ሲኒማቲክ ከነዚህ የሚጀምረው ካሜራቸውም እንደነዛ ዲያጎናል ካሜራ ናቸው። እነዚህ ለየት ብለው ነው የመጡት። ለኮንቴንት ክሬተሮች ሞር የተሻለ ነው። እንዲያውም እያንቀሳቀሱ የሚወስዷት ካሜራም ስልክም የተሻለ ነው። አንድ ላይ የተሻለ ወጪ ቀናሽ። እነዚህ እንደ ስቶሬጃቸው ከ58000 ብር አዲስ ሲሆን ደግሞ እስከ 65000 ብር ድረስ ይሄዳል። በ256 ጂቢ እና በ128 ጂቢ ዩዝድ ከተባለ ደግሞ እስከ 58000 ብር ድረስ በተለያየ ኮንዲሽን እና ከለር አማራጭ ያጋ ማግኘት ይችላል። 13 ፕሮ እነዚህ 128 ጂቢ 256 አለ 512 1 ቴራ ድረስ አላቸው። ካሜራ ሲኒማቲክ ነው። ፊዚካሊ ከዛኛው አነስ ይላል። ይሄኛው 3 ካሜራ ነው መጀመሪያ ካሳየው። ይሄኛው 3 ካሜራ ሞር የተሻለ ነው። ባትሪ ላይም ካሜራ ላይም እነዚህ ሞር ማርኬት ላይ ያሉት 128 እና 256 ጂቢ ነው። እነዚህ ከ70000 ብር እስከ 75000 ብር ባለው እንደ ባትሪ እና እንደ ስቶሬጅ አማራጭ ከ70000 ብር እስከ 75000 ብር ማግኘት ይችላል። 256 እስከ 76000 ብር 75000 ብር ድረስ ማግኘት ይችላል። 512 ደግሞ እስከ 78000 ብር ድረስ 79000 ብር ድረስ እንደ ባትሪ ላይፉ እንደ ኮንዲሽኑ ማለት ነው። ቀጣዩ ስልክ 13 ፕሮ ማክስ ሞር እነዚህ ባትሪ ላይ የተሻሉ ናቸው። ለከስተመርም ሪኮመንድ እያደረግን የምንሸጠው 14 ፕሮ ማክስ ከሚገዙ 13 ፕሮ ማክስ የተሻለ ባትሪ ላይፍ አለው። እነዚህ ከ79000 ብር እስከ 83000 ብር 128 ጂቢ እንደ ኮንዲሽናቸው እንደ ባትሪ እንትኑ ማግኘት እንችላለን። 256 ደግሞ ሲሆን 88000 ብር 89000 ብር ድረስ እሱም እንደ ባትሪው 512 ደግሞ ሲሆን እስከ 93000 ብር 94000 ብር ድረስ ማግኘት ይችላል። ቀጣይ 14 እነዚህ ቤዝ ሞዴል ከ13 ዛት ማች ዲፈረንስ የላቸው።
ፊዚንተና ካሜራ አቀማመጣቸው ኦልሞስት ሴም ነው። ትንሽ ካሜራ እንትኑ ከፍ ይላል ይሄኛው ከዛኛው። እነዚህ ከ68000 ብር እስከ 75000 ብር ድረስ። ከዚህ ቀጥሎ ያሉት 14 ፕሮ 14 ፕላስ እና 14 ፕሮ ማክስ ነው። ለጊዜው ስቶክ ላይ ስለሌሉ ነው ያላሳየው። እነሱ ደግሞ የተለያየ ፊዚካሊ ፕላሱ ሲባል ባትሪ ላይም አሪፍ፣ ፊዚካሊ ደግሞ እንዳሁኑ ዲያጎናል ካሜራ ሆኖ ከፍ ይላል። የፕሮ ማክስ ሳይዝ ነው ያለው። ዋጋ እሱ ከ82000 ብር እስከ 85000 ብር ባለው ማግኘት ይችላል። ፕሮ ማክሱ ደግሞ ከሆነ ከ95000 ብር እስከ 105000 ብር እንደ ባትሪ እና እንደ ስቶሬጅ አማራጭ ይለያያል ዋጋቸው። 14 ፕሮ ማክስ 15 ፕሮ ነው ይሄኛው። እነዚህ ፊዚካሊ ማቴሪያላቸው ይለያል። ታይታኒየም ነው። ኦኬ እነዛ ብረት ናቸው። ሞረን ከዚህ በፊት ስናያቸው የነበሩት ብረት ናቸው። እነዚህ ደግሞ ማቴሪያላቸው ለየት ይላል። ሞር የመሰበርን ቻንት ናቸው። ዝቅተኛ በፕሮ ከሆነ 128 ጂቢ ያለው 256 ከዛም 512 እያለ ይቀጥላል። ዋጋቸው እነዚህ ከ115000 ብር ጀምሮ እንደ ኮንዲሽን እንደ ባትሪ ይለያያል። ከ100000 ብር ድረስ በ128 ጂቢ በ256 ጂቢ እስከ 115 ጂቢ ብር ድረስ በአሪፍ ኮንዲሽን እናገኛለን። አሪፍ ባትሪ 15 ፕሮ ማክስ ናቹራል ታይታን የሚባል ከለሩ ይሄኛው ሞር ተፈላጊ ከለር ነው። ማርኬት ላይም ሰው የሚፈልገውም እኛም የምናስመጣቸው ከለሮች እነዚህ አሪፍ የተባሉ የሚባሉት እነዚህ ናቸው። እነዚህ ከ256 ጂቢ ነው የሚጀምሩት ስቶሬጅ 256 ጂቢ በአዲስ ከሆነ እስከ 155000 ብር በዩዝድ ደግሞ ከሆነ 130000 ብር ድረስ እኛ ጋር ማግኘት ይችላሉ። ለየት ያለ ካሜራ አቀማመጥ ፊዚካሊም እንደምታየው እስካሁን ካየናቸው ለየት ያለ እንትን አለው። ካሜራ አቀማመጧ ለየት ትላለች። ፕላስ ደግሞ ከፍ ይላል ካሜራው ወጣ ያለ እንትን ነው። የተለያዩ ከለር ቴክስቸሮችም አሏቸው። እነዚህ ሞር ፓክድ ነው ያለው ማርኬት ላይ ያለው። እኛ ጋርም ያለው አብዛኛው ፓክድ ነው። እቺኛዋ ድንገት አውት ኦፍ ቦክስ የመጣች ናት። በፓክድ ከሆነ እስከ 120000 ብር ድረስ በፈለጉት ከለር አማራጭ እኛ ጋር ማግኘት ይችላሉ። 16 ፕላስ 16 ቤዟ ላይ ቤዝ 16 እና 16 ፕላስ ላይ አዲስ ከለር የመጣው እነዚህ ናቸው። ቤዙ ላይ 16 ፕላስ እና 16 ላይ ሁለት ካሜራ ናቸው። ፊዚካሊ ዲፈረንስ አላቸው፣ ግን ካሜራ አቀማመጣቸው ትንሽ እስካሁን ካየናቸው ለየት ያለ ናቸው። እነዚህ ከ256 ስቶሬጅ ጀምሮ አለ። ከ14 ብንነሳ ፕላሶቹ ባትሪ ካፓሲቲያቸው የተሻለ ዋጋቸው 145000 ብር አዲስ የፓክዱን ዋጋ ነው እየነገርኳቸው ያሉት። እነዚህ እስከ 165000 ብር ድረስ። እቺኛውን የ15 ፕሮ ማክስ ከለር ናት። የራሳቸው ከለር አለ። ማይክሮሶፍት ኦፊስ ዳታ ኮሌክት ለማድረግ የተለያዩ ፊቸሮች ይዞ መጥቷል። መጨረሻው ሞዴል 16 ፕሮ ማክስ ይሄ ያለን ፓክድ ነው ያለን የወጣ የለንም። እነዚህ ካሜራ ላይ ሞር ተሻሽለው ፊዚካሊም ባትሪ ላይም ፊዚካሊም ስልኮቹ ትንሽ ቀለል ብለው ከኖርማሉ መጀመሪያ ከነበሩት እነዚህ ቀለል ብለው ታይታኒየም ስለሆኑ የመሰበር ቻንሳቸው በጣም ዝቅተኛ ነው። ይሄኛውን በ16 ፕሮ ማክስ በ193000 ብር እኛ ጋር ማግኘት ይችላሉ። እንደ ከለር አማራጭ ከለር ዲፈረንስ ሲኖራቸው ዋጋቸውም ዲፈረንስ አለው። ተፈላጊው ከለር ይሄኛው ዴዘርት ታይታኒየም ነው። ይሄኛው ነው የነገርኩህ 193000 ብር ያልኩህ። በጥቁር ከለር በነጭ ከለር ሲሆን ዋጋቸው ዝቅ ማለት እንትን አለ። የተለያዩ ማክ ላፕቶፖች አሉት። ማክ ፕሮ M2 M3 ሞር አሁን እጃችን ላይ ያለው የመጨረሻ ፕሮዳክት M4 ኤር M4 ፕሮ እነሱ ነው እጃችን ላይ ያሉት። M4 ኤር እስከ 220000 ብር። ይሄ M4 ፕሮ ነው። ማክቡክ ፕሮ ነው። ማክቡክ ፕሮ እስከ 200000 ብር፣ ያኛው 220000 ብር ድረስ። ላፕቶፖቹ እኛ ጋር ባይኖሩ በፕሪኦርደር ከ3 ቀን እስከ 4 ቀን ባለው እንደየ ማቴሪያሉ ፕሪኦርደር ተቀብለን እቃዎቹን ማምጣት እንችላለን። እጃችን ላይ ባይኖሩ ሪንግ ላይት በተለያዩ ኢንቾች ኮንተንት ሜከሮች ለቲክቶከሮች የተሻሉ በተለያየ ሳይዝ አማራጭ ኢንች አማራጭ እኛ ጋር ማግኘት ይችላሉ። ጥሩ ኳሊቲ ከ9000 ብር እስከ 18000 ብር ድረስ አለ። ፕሌይስቴሽን 4 ስሊም ፋት ፕሮ እያለ የተለያዩ እንትኖች አሉት። በፕሌይስቴሽን 4 ስሊም ከአንድ ጆይስቲክ ጋር እኛ ጋር በአዲስ ከ45000 ብር ድረስ ማግኘት ይችላሉ። ፕሌይስቴሽን 5 ደግሞ በስሊሙ እስከ 95000 ብር፣ በፋቱ ደግሞ 85000 ብር ድረስ ከሙሉ አክሰሰሪው ጋር እኛ ጋር ማግኘት ይችላሉ። ወደዚህ ሲመጣ ደግሞ የተለያዩ ሄድሴቶች ኦሪጂናልም ማስተር ኳሊቲም እኛ ጋር ማግኘት ይችላሉ። በእነዚህ በጄቢኤሎች ኦሪጂናል እስከ 35000 ብር ድረስ በሌኖቮዎች አሉ። እንደዛውም በተመሳሳይ በጣም አሪፍ ጥራት ያላቸው
የተሻለ የሚባል ማርኬት ላይ የተሻለ የሚባል በማስተር ኳሊቲም በኦሪጂናልም እኛ ጋር ማግኘት ይችላል። ሌኖቮ በኦሪጂናሉ ከሆነ 35 ሺህ ብር፣ ማስተር ኳሊቲ የሚባለው ደግሞ 6 ሺህ ብር ድረስ እኛ ጋር ማግኘት ይችላል። ቀጣዩ ይሄኛው JBL የተሻለ ጥራት አለ የሚባል በአዲሱ 35 ሺህ ብር፣ በኦሪጂናሉ 35 ሺህ ብር፣ ማስተር ኳሊቲ በሚባለው ደግሞ 6 ሺህ ብር እኛ ጋር ማግኘት ይችላል። እነዚህ ደግሞ ማርኬት ላይ ብዛት አሉ፣ ዋጋቸው ዝቅ ያሉ በጀት ነገሮች ናቸው። እስከ 3500 4000 ድረስ ይሸጣሉ። የስልክ ከቨሮች የሞዴሉ ይለያያል። መነሻ ዋጋ ከ1000 ብር እስከ 2500 ብር ድረስ በሁሉም ሞዴል ከስተም ከቨሮች እኛ ጋር ከስተም ናቸው አብዛኞቹ። ኖርማል ከቨሮች አሉ፣ ግን የተሻሉ ከስተም ከቨሮች የሚባሉት በሚፈልገው መልኩ በከስተም መስራት እንችላለን ራሳችን። ላይክ ስቲከር በማሽን ተቆርጦ በሚፈልጉት ከለር ወር በሚፈልጉት ፎቶ እኛ መስራት እንችላለን። አድራሻችን ቦሌ መድኃኒዓለም ሰላም ሲቲ ሞል አንደኛ ፎቅ ላይ ሱቅ ቁጥር 107 እኛ ማግኘት ይችላሉ። እንዲሁም መምጣት ለማይችሉ ያሉበት ቦታ ዴሊቨሪ አገልግሎት እንሰጣለን። ቲክቶክ ፔጃችን ላይ ሀቅ ስቶር ብለው ማግኘት ይችላሉ እኛ። እንዲሁም በ0913998383 ተጨማሪ 0988884812 እኛ ማግኘት ይችላሉ። መርካቶ